ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሳት የምንመለከታቸው መሐመድ ሳላህን ለመተካት ማይከል ኦሊሴ ቀዳሚው ተመራጭ ተጫዋች ነው እየተባለ ይገኛል። ከዚህ በተጨማሪም የሳውዲ ፕሮ ሊግ ክለቦች ኢብራሂማ ኮናቴን ለማስፈረም ፍላጎት አላቸው እየተባለ ይገኛል። እንደዚሁም አሊሰን ቤከርንና አሌክሳንደር ኢሳቅን የተመለከተም ዘገባም ይኖረናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት እንደዚሁም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው አሌክሳንደር ኢሳቅን የተመለከተውን ዘገባ ይሆናል። የስፔን አውትሌት የሆነው ፊቻ ይዞት በወጣው ዘገባ መሰረት አትሌቲኮ ማድሪዶች አሌክሳንደር ኢሳቅን ከሊቨርፑል ለማስፈረም ፍላጎት አሳይቷል። እንደዚሁም ጥሩ የሚባል አጋጣሚም አግኝተናል ብለው እያሰቡ ነው እያለን ይገኛል። ዘገባውም አያይዞ እንደተናገሩ ከሆነ ሊቨርፑሎችም እንግዲህ ይህንን ተጫዋች በ100 ሚሊዮን ዩሮ ወይም ደግሞ በ86.5 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ ለመሸጥ እያሰቡ ይገኛሉ እያለን ነው። ነገር ግን ደግሞ አትሌቲኮ ማድሪዶች በዚህን ያህል ገንዘብ ተጫዋቹን የማስፈረም ምንም አይነት ፍላጎት የላቸው። የነሱ ሀሳብ ከዚህም ባነሰ ሂሳብ ተጫዋቹን ማስፈረም ነው። እንደሚታወቀው እንግዲህ ከትናንትና ወዲያም በወጡት መረጃዎች መሰረት አንቶኒዮ ግሪዝማን ከአትሌቲኮ ማድሪድ ሲዝኑ እንደተጠናቀቀ የሚለቅ ይሆናል። ከዛም ወደ አሜሪካን የሚያቀና ይሆናልና የሱን መልቀቅ ተከትሎ እንግዲህ የሱን ቦታ ለመተካት የተለያዩ ተጫዋቾችን እየተመለከቱ ይገኛሉ። ከነዚህ መካከል ደግሞ አሌክሳንደር ኢሳቅ አንዱ ነው የሚል መረጃ የስፔኑ አውትሌት በዘገባው አስነብቧል። ይህንን ዘገባ ስንመለከት እንግዲህ ለማመን የሚከብድ ነው። ለዚህም እንግዲህ የተለያዩ ምክንያቶችን መደርደር እንችላለን። በዋነኝነት ግን ተጫዋቹ ገና ከፈረመ 1 ዓመት አልሞላውም። እንደዚህም ደግሞ በቂ የሚባልም መጮትም አልቻለም በጉዳት ምክንያትና ብቃቱንም ራሱ ልንመለከት አልቻለም። ስለዚህ ሊቨርፑሎች እንግዲህ ይህንን ተጫዋች በነጻ ከምናጣ የሚሉበት ነገር ራሱ የለም። ምክንያቱም ከዚህ በኋላ ራሱ ገና የ5 ዓመት ኮንትራት አለውና ሊቨርፑሎች በቀላሉ ይህንን ተጫዋች ይለቁታል ተብሎ አይጠበቅም። በተለይ ደግሞ በኒውካስል ቆይተው በጣም ምርጥ የሚባል እንቅስቃሴን ሲያደርግ መመልከት ችለናልና ገና 26 ዓመቱ ላይ እንደመሆኑ መጠን ከዚህ በኋላ ለሚቀጥሉት 4-5 ዓመታትም በሊቨርፑል ቤት ቆይቶ ይህንን ምርጥ ድንቅ የሚባል ብቃቱን ይደግማል ተብሎ ነው የሚጠበቀው። ስለዚህ ይህን ያህል ተስፋ የተጣለበትን ተጫዋች ገና 1 ዓመት ሳይሞላው ይለቁታል ተብሎ አይጠበቅም። ገና በደንብ ሳይታይ ይለቁታል ተብሎ አይጠበቅም። አትሌቲኮ ማድሪዶች በእርግጥ የግሪዝማንን ቦታ ለመተካት ነው ይህንን ተጫዋች የፈለጉት። እንደዚሁም ደግሞ ወደ ስፔን ላሊጋም ከተመለሰም ምርጥ ብቃቱን በድጋሚ ያሳያል የሚል እምነት ስላላቸው ነው። ነገር ግን ደግሞ በሊቨርፑል እያሳየው ያለው ብቃት መጥፎ ነው ልንል እንኳን አልችልም። ምክንያቱም በቂ የሚባል ጨዋታን እስካሁን ድረስ ስላልተጫወተና በቂ ጨዋታ ባልተጫወተበት ሁኔታ ደግሞ መጥፎ እንቅስቃሴ አሳይቷል። እንደዚሁም ሊቨርፑሎችም ተጫዋቹን በ100 ሚሊዮን ዩሮ ለመሸጥም ፍቃደኛ ናቸው የሚል መረጃን ይዞ መውጣት ተገቢ አይመስለኝምና ከእውነት የራቀ ነው። የማይመስል ዘገባ ነው ፊቺዎች ይዞት የወጡት ነው የምለው። በዚህ ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመጨረሻ ግን አንድ የምጨምረው ነገር ቢኖር ምንድን ነው፣ ሁልጊዜም እንግዲህ የተለያዩ ሚዲያዎች የተለያዩ አውትሌቶች የተለያዩ መረጃዎችን ይዘው ይወጣሉ። እናም ያንን መረጃ እንግዲህ እውነት ነው ብለን ሙሉ ለሙሉ መቀበል የለብንም። ማመዛዘን ይኖርብናል። እውነት ነው ወይስ አይደለም የሚለውን ነገር ቼክ ማድረግ ይኖርብናል እና አንዳንድ ጊዜ እውነታ ሊመስሉ የሚችሉ መረጃዎች ሊወጡ ይችላሉ። አንዳንድ ጊዜ ደግሞ እንደዚህ አይነት ግራ የሚያጋቡ የማይመስሉ መረጃዎች ሊወጡ ይችላሉና እንደዚህ አይነት መረጃዎች ሲወጡ ደግሞ ትክክል አይደሉም ብለን መናገር ይኖርብናል ብዬ ነው የማስበው። በመቀጠል የምንመለከተው በአሊሰን ቤከር ዙሪያ የተሰጠውን አስተያየት ይሆናል። ለሊቨርፑል ቅርብ የሆነው ጋዜጠኛ ዴቪድ ሊች በአሊሰን ቤከር ዙሪያ በሰጠው አስተያየት ሊቨርፑሎች ከዚህ በኋላ ከአሊሰን ቤከር ጋር ባይቆዩ ይሻላል፣ እንደዚሁም ተጫዋቹንም ቢሸጡት ይሻላል የሚል አስተያየቱን ሰጥቷል። አያይዞም እንደተናገረው ከሆነ አሊሰን ቤከር በጣም አስደናቂ የሚባል በረኛ ነው የነበረው። በተለይ ወደ ሊቨርፑል ከመጣ በኋላ ለሊቨርፑል ስኬቶች በጣም ወሳኝ የሚባል ሚናን መጫወት ችሏል። በተለይ ደግሞ ሁላችንም እንደምናስታውሰው ሊቨርፑሎች 2018-19 የሻምፒዮንስ ሊግ እንደዚሁም ደግሞ 2019-20 የፕሪሚየር ሊግ ዋንጫ በሚያነሱበት ሰዓት የአሊሰን ቤከር ብቃት በጣም አስደናቂ የሚባል ነበረ። ከዛ በኋላም እንግዲህ ሊቨርፑሎች የተለያዩ ስኬቶችን ሲያሳኩ የአሊሰን ቤከር ብቃት ወሳኝ ሚናን መጫወት ችሏል። ነገር ግን ደግሞ በቅርብ ጊዜያቶች ብቃቱ እየወረደ ነው እየመጣ የሚገኘው። በፊት በሚታወቅበት የኳስ የማዳን ብቃቱ እየቀነሰ እየመጣ ነው የሚገኘው። እንደዚሁም ከኳስ ጋር ምቾት የሚሰማው ነገር የኳስ ዲስትሪቢዩሽኑ የኳስ የማቀበል ብቃቱ ራሱ ከጊዜ ወደ ጊዜ እየቀነሰ እየመጣ ነው የሚገኘው። በፊት እንግዲህ በጣም አስደናቂ የሚባል ሱፐርማን የሚባል አይነት በረኛ ነው የነበረው። አሁን ላይ ግን ያንን ብቃቱን እየተመለከተን አይደለም የምንገኘው። አቋሙ እየወረደ እየመጣ ነው የሚገኘው። ከዛ በተጨማሪም ጉዳቶች በተደጋጋሚ እያጋጠሙት ነው የሚገኙት። በተለይ ያለፉትን 2 ዓመታት ከተመለከትን የተለያዩ ብዛት ያላቸውን ጨዋታዎች በጉዳት ምክንያት ሲያመልጡት መመልከት ችለናል። በዚህ ሲዝንም በተደጋጋሚ ጉዳት ሲያጋጥመው ተመልክተናል። በእርግጥ ካለፈው ሲዝን አንጻር ስንመለከተው ብዙ ጨዋታዎች አላመለጡትም። እንደዛም ቢሆንም ግን በዚህ ሲዝንም በጉዳት ምክንያት የተለያዩ ጨዋታዎች አምልጠውታል። ከዚህ በኋላም ይህ ጉዳትም እየቀጠለ ይሄዳል ተብሎ ነው የሚጠበቀው። በተለይ ደግሞ እድሜው በጨመረ ቁጥር የጉዳት መጠኑ እየጨመረ ይሄዳል። የአቋም መውረዱን በዛው ልክ እየጨመረ ይሄዳል። ይህንን ነገር ለማመን ትንሽ ሊከብድ ይችላል። ነገር ግን እውነት
እውነታው ይሄ ነው። ስለዚህ ሊቨርፑሎች ከዚህ ተጫዋች ጋር ያላቸውን ግንኙነት ሊያቋርጡ ይገባል። በክረምቱም የዝውውር መስኮት ልክ እንደተከፈተ ተጫዋቹንም ለመሸጥም ማሰብ መቻል አለባቸው። በሱ ምትክም ሌሎች በረኞችን ሊያመጡ ይገባል አስተያየቱን ሰጥቷል። እውነት ነው። የአሊሰን ቤከር ብቃት ካለፉት ዓመታት አንጻር ስንመለከተው በዚህ ሲዝን የአሊሰን ቤከር ብቃት ቀዝቀዝ ብሎ ወርዶ ነው እየተመለከተን የምንገኘው። ነገር ግን ደግሞ የሱ ብቻ አይደለም የወረደው፣ እንደ ቡድን ሁሉም ተጫዋቾች አቋማቸው ወርዶ እየተመለከተን ነው የምንገኘውና እሱ ላይ ብቻ ጀጅ ማድረግ ተገቢ አይመስለኝም። ተከላካይ መስመሩ በጣም ክፍት ነውና ብዙ ሙከራዎችም እየተሞከሩበት ነው የሚገኘው። በእርግጥ ባለፉት ዓመታት ብዙ ሙከራዎችን ቢሞከሩበት ብዙ ኳሶችን ሲያድን ተመልክተናል። ያንን ነገር እያደረገ አይደለም በዚህ ሲዝን። ነገር ግን ደግሞ በመጀመሪያ ደረጃ መከላከሉን ማስተካከል ያስፈልጋል። ተከላካይ መስመሩ ጠንካራ ከሆነና ብዙ ሙከራዎች ሳይሞከሩበት ብዙ ጎሎች የሚቆጠሩበት አይነት ከሆነ እዛ ላይ መወሰን ይቻላል። ነገር ግን ደግሞ ካሁኑም ግን ተተኪ የግድ ማዘጋጀት ያስፈልጋል። በእርግጥ ማማርዳሽቪሊ ለአሊሰን ቤከር ተተኪ ተደርጎ ነበረ የመጣው። ነገር ግን ደግሞ አሁን ላይ ማማርዳሽቪሊ ላይ እየተመለከት ነው ያለ አንድ ችግር አለ። እሱም ደግሞ ከኳስ ጋር የሚያደርገው እንቅስቃሴ ነው። ኳስ የማቀበል ስኬቱ በጣም የወረደ ነው። በተለይ ደግሞ ረዣዥም ኳሶችን ሲያቀብል ብዙዎችን እየተሳሳተ ነው የሚገኘው። ክሊራንሱ ራሱ ያን ያህል ጥሩ የሚባል አይደለም። በእርግጥ ኳስ የማዳን ስኬቱ በጣም አስደናቂ የሚባል ነው። ኳስ በማዳን ሂደቱ ላይ በጣም ጠንካራ የሚባል እንቅስቃሴን ሲያደርግ በተለያዩ ጨዋታዎች ላይ መመልከት ችለናል። ነገር ግን ከኳስ ጋር በእግሩ የሚያደርገው እንቅስቃሴ ግን ያን ያህል ጥሩ የሚባል አይደለም። በእርግጥ የተጫዋቾቹም ጥፋት አለ። ምክንያቱም ደግሞ እንደምናውቀው ማማርዳሽቪሊ የግራ እግር ተጫዋች ነውና የግራ እግር ተጫዋች ደግሞ በስነ ስርዓት ኳሱን እንዲያቀብል በጥሩ ሁኔታ ክሊር እንዲያደርግ ከተፈለገ ኳሷ በግራ እግሩ በኩል መምጣት መቻል አለበት። ተጫዋቾቹ ግን በቀኝ እግሩ በኩል ነው ኳሶችን እየሰጡ የሚገኙትና በዛ ሰዓት ደግሞ የተጋጣሚ ቡድን ተጫዋቾች እየሮጡ የሚመጡ ከሆነ በቀኝ እግሩ ኳሷን ለማጽዳት ጥረት ያደርጋል። ያ ደግሞ ስኬታማ እየሆነለት አይደለም የሚገኘው። በእርግጥ ተጫዋቾቹ ከአሊሰን ቤከር እንደዚሁ ደግሞ ከኪቪን ኬለር ጋር ብዙ አመት ስለሰሩ ሊሆን ይችላል እንደዛ እያደረጉ የሚገኙትና ያንን ነገር ራሱ ተጫዋቾቹ አዳፕት ማድረግ መቻል አለባቸው እንጂ ከኳስ ጋር የሚያደርገው እንቅስቃሴ ውጭ ግን በረኛው በጣም አስደናቂ የሚባል ነው። እንደዛም ቢሆንም ግን አሊሰን ቤከር ሊቨርፑልን የሚለቅ ከሆነ በሱ ምትክ አንድ በረኛ የግድ ማምጣት አለባቸውና በዚህ ሰዓት ደግሞ አሊሰን ቤከርን ሊተካ የሚችል ምርጥ በረኛ በገበያው ላይ የለምና በዛ ምክንያት እንግዲህ ሊቨርፑሎች በክረምቱ የዝውውር መስኮት አሊሰን ቤከርን ይሸጡታል ብዬ አላስብም። እናንተስ በዚህ በአሊሰን ቤከር ዙሪያ ያላችሁ ሀሳብ ምንድነው? በተለይ ደግሞ ዴቪድ ልጅ በሰጠው አስተያየት ዙሪያ ያላችሁ ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ኮናቴን የተመለከተውን ዘገባ ይሆናል። ስፖርት ቡም ይዞት በወጣው ዘገባ መሰረት የሳውዲ ክለቦች ኢብራሂማ ኮናቴን ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል አለ እያለን ይገኛል። በተለይ ደግሞ ሪያል ማድሪዶችና ኢንተር ሚላኖች ይህንን ተጫዋች ለማስፈረም እንቅስቃሴ የማያደርጉ ከሆነና ሀሳባቸውን የሚቀይሩ ከሆነ የሳውዲ ክለቦች ይህንን ተጫዋች ወደ ሳውዲ ፕሮ ሊግ ለመውሰድ ሀሳብ አላቸው እያለን ነው የሚገኘው ስፖርት ቡም በዘገባው። እንደሚታወቀው ኢብራሂማ ኮናቴ በሊቨርፑል ቤት የሚያቆየው ኮንትራት ሊጠናቀቅ የወራት ጊዜያቶች ብቻ ናቸው እየቀሩት። እስካሁን ድረስም እንግዲህ ንግግሮች እየተደረጉ ነው የሚገኙት። ነገር ግን ምንም አይነት ፌርማ ማኖር አልቻለምና ሊቨርፑል ሊለቅ የሚችልበት እድል እየሰፋ እየመጣ ነው የሚገኘው። እንደሚታወቀው ደግሞ ሪያል ማድሪዶች፣ ኢንተር ሚላኖች እንደዚሁም ደግሞ ባየር ሙኒኮችም እዚህ ተጫዋች ላይ ፍላጎት እንደነበራቸው ከዚህ ቀደም የወጡ የተለያዩ ዘገባዎችን ስንመለከት ነበረ። በተለይ ደግሞ ሪያል ማድሪዶች በጣም ከፍተኛ ፍላጎት አላቸው የሚሉ መረጃዎች በተደጋጋሚ ስንሰማ ነበረ። በእርግጥ አሁንም ድረስ ፍላጎቱ እንዳላቸው ነው እየተነገረ የሚገኘውና ልክ የክረምቱ የዝውውር መስኮት እንደተከፈተም ይህን ተጫዋች ለማስፈረምም እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። ነገር ግን ሪያል ማድሪዶች ይህን ተጫዋች የማያስፈርሙት ከሆነ፣ ኢንተር ሚላኖችም የማያስፈርሙት ከሆነ፣ ባየር ሙኒኮችም የማያስፈርሙት ከሆነ እንደዚሁም ደግሞ በሊቨርፑል ቤት የሚያቆየውን ኮንትራት የማያራዝም ከሆነ የሳውዲ ፕሮ ሊግ ክለቦች ይህንን ተጫዋች ለማዘዋወር ከፍተኛ ፍላጎት አላቸው እያለን ይገኛል። ነገር ግን ደግሞ የመጨረሻ አማራጩ ይሆናል ተብሎ ነው የሚጠበቀው። ምክንያቱም በአውሮፓ ውስጥ የሚገኙ በጣም ትልልቅ የሚባሉ ክለቦች ይህንን ተጫዋች በነፃ የሚያገኙት ከሆነ ከማስፈረም ወደ ኋላ ይብላሉ ተብሎ አይጠበቅም። እናም በዛ ምክንያትም እንግዲህ ወደ ሳውዲ ሊግ የሚሄድ እድሉ በጣም የጠበበ ነው። ኦልሞስት 0% ነው ማለት እንችላለን። በመቀጠል የምንመለከተው ደግሞ ኦሊሴን የተመለከተውን ዘገባ ይሆናል። ዲፌንሳ ሴንትራል ይዞት በወጣው ዘገባ መሰረት ሊቨርፑሎች መሐመድ ሳላህን ለመተካት ማይክል ኦሊሴን ቀዳሚ ተመራጭ አድርጎታል እያለን ይገኛል። ዘገባውም አያይዞ እንደተናገረው ከሆነ ሪያል ማድሪዶችም እዚህ ተጫዋች ላይ ፍላጎት ነበራቸው። ነገር ግን ደግሞ ተጫዋቹ ወደ እንግሊዝ ፕሪሚየር ሊግ የመመለስ እንደዚሁም ደግሞ ወደ ሊቨርፑል የመቀላቀል ፍላጎት እንዳለው ተመልክተው ሀሳባቸውን ትተውታል ነው እያለን የሚገኘው። ከዛ በተጨማሪም ተጫዋቹ ራሱ ወደ ሊቨርፑል ለማቅናት ፍላጎት እንዳለው እንደዚሁም ደግሞ ክፍትም እንደሆነ ፍቃደኛም እንደሆነ በዘገባው ተናግሯል። ከዚህ በተጨማሪም እንግዲህ ዲፌንሲቭ ሴንትራል
ይናገራል። እንደዚሁም ደግሞ ኢንዲካይል ይዘውት በወጡት መረጃዎች መሰረት ሊቨርፑል በብራይተን 2-1 በተሸነፈበት ጨዋታ ላይም የማይክል ኦሊሴ ቤተሰቦች በጨዋታው ላይ ተገኝተው ጨዋታውን እንደተመለከቱትም በዘገባቸው ተናግሯልና ይህም እንግዲህ ለሊቨርፑል ጥሩ ዜና ሆኖላቸው ነው የመጣው። ምክንያቱም ይህ ተጫዋች እንግዲህ በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኙ። በተለይ ደግሞ ከክሪስታል ፓላስ ወደ ባየር ሙኒክ ካቀና ጊዜ ጀምሮ እንግዲህ በጣም ምርጥ ተጫዋች መሆኑን በደንብ እያስመለከተ ነው የሚገኙ። በዚህ ሲዝን ብቻ ያደረገውን እንቅስቃሴ እንኳን ብንመለከት ለባየር ሙኒክ 44 ጨዋታዎችን ማድረግ ይችላል። በእነዚህ 44 ጨዋታዎች ደግሞ 19 ግብና 25 አሲስት ማስመዝገብ ይችላል። ይህም ማለት እንግዲህ በ44 ጨዋታዎች 44 የጎል ኮንትሪቢዩሽን ማድረግ ይችላል። ይህም እንግዲህ በየጨዋታው ወይ ጎል ያስቆጥራል ወይም ደግሞ አሲስት እያደረገ ነው የሚገኘውና በጣም አስደናቂ የሚባል ጊዜን እያሳለፈ ነው የሚገኘው በባየር ሙኒክና ሊቨርፑሎችም ይህንን ምርጥ ተጫዋች የሞሐመድ ሳላ ተተኪ ለማድረግ አስቧል ነው እየተባለ የሚገኘውና ከሞሐመድ ሳላ ሲያገኙት የነበሩትን የጎል ኮንትሪቢዩሽን ወይም ጎል የማስቆጠርና አሲስት የማድረግን ብቃትን ከዚህ ተጫዋች ለማግኘት አስቧል ነው እየተባለ የሚገኘው። በተለይ ደግሞ በዚህ ሲዝን በባየር ሙኒክ እያሳየው ያለውን ብቃት በሊቨርፑል የሚደግም ከሆነ ትክክለኛው የሞሐመድ ሳላ ተተኪ መሆን ይችላልና በክረምቱ የዝውውር መስኮት እንግዲህ ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። ነገር ግን ደግሞ ባየር ሙኒኮችም ተጫዋቹን በቀላሉ ይለቁታል ተብሎ አይጠበቅም። በተለይ ደግሞ እስከ 2029 ድረስ በባየር ሙኒክ ቤት የሚያቆየው ኮንትራት አለና በዛ ምክንያትም ባየር ሙኒኮች በቀላሉ ተጫዋቹን ይለቁታል ተብሎ አይጠበቅም። እንደ ዲፌንሳ ሴንትራል ዘገባ ከሆነ ግን ሊቨርፑሎች ይህንን ተጫዋች በ100 ሚሊዮን ዩሮ ወይም ደግሞ በ86.5 ሚሊዮን ፓውንድ ሊያገኙት ይችላሉ እያለን ነው የሚገኘውና ሊቨርፑሎች ይህንን የመሰለ ተጫዋች በ86.5 ሚሊዮን ፓውንድ ብቻ የሚያገኙት ከሆነ በጣም ጥሩ የዝውውር መስኮትን አሳልፈዋል ማለት እንችላለን። ምክንያቱም በዚህ ሂሳብ ነው እንግዲህ ሊቨርፑሎች ዳርዊን ኑኔዝን ከቤኔፊካ ማስፈረም የቻሉት። እንደዚሁም ደግሞ ባለፈው የክረምት የዝውውር መስኮት የተለያዩ ተጫዋቾች የተገዙበትን ሂሳብ ከተመለከትን ለማይክል ኦሊሴ 86 ሚሊዮን ፓውንድ በጣም ትልቅ ገንዘብ ነው ልንል አንችልምና ሊቨርፑሎች ይህን ያህል ገንዘብ ከተጠየቁ ያለ ድርድር ሁላ ሊያስፈርሙ የሚችሉበት ከፍተኛ እድል አለ ብዬ ነው የማስበው። ይህም ተጫዋች ደግሞ ወደ ሊቨርፑል ቢመጣ ለሊቨርፑል በጣም ትልቅ ጥቅምን ይሰጣል ተብሎ ይጠበቃል። ምናልባት አሁን በዚህ ሲዝን ይህ ተጫዋች የሊቨርፑል ተጫዋች ሆኖ ቢሆን ኖሮ ምናልባትም በዚህ ሰዓት ለዋንጫ እየተፎካከሩ ይሆኑ ነበረ። እንደዚሁም የካራባኦ ካፕ የፍጻሜ ጨዋታ ላይም ደርሰው ሊሆኑ ይችሉ ነበር። ይህን ያለው እንግዲህ አስተዋጽኦ በጣም ከፍተኛ ሆኖ እየተመለከትን የምንገኘውና የዚህ ተጫዋች ወደ ሊቨርፑል መምጣት ለሊቨርፑል በጣም ትልቅ ጥቅም ይሰጣል ተብሎ ነው የሚጠበቀው። እናንተስ በዚህ ዲፌንስ ሴንትራል ይዞት በወጣው ዘገባ ዙሪያ ያላችሁ ሀሳብ ምንድን ነው? ሊቨርፑሎችስ ለዚህ ተጫዋች እስከ ምን ያህል ገንዘብስ ሊያወጡ ይችላሉ ብላችሁ ታስባላችሁ? ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።